እኔ የምልህ ቾምቤ አንድ ጥያቄ ልጠይቅ ነበር። ምንድነው እሱ? ቆይ ልዕልት ፍቅረኛ እንዳላት ታውቅ ነበር እንዴ? የምን ፍቅረኛ? ልዕልት ፍቅረኛ የላት? አስበው እስቲ፣ ማናውቀው ፍቅረኛ በዚህ ፍጥነት ከየት ይመጣል? እኔ ምን አውቄ ቾምቤ፣ ልጅ እኮ በጣም ነው ግራ ያጋባኝ። እርግጠኛ ነኝ ፍቅረኛው አይደለም፣ ጥጋቡ የላከው ገዳይ ነው። ምን እንደሱ እንዴ? ወዲህ ያመመኝ የኔ ሆድ ነው ጮኸው። አውቀናል። ጮማ በዛብኝ ቂጣውን አፈቀኝ እያለህ ነው። ረፊ ማይ እንዴ ልዕልቴ ነቀሽልኝ? ተመስገን አምላክ። ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ብዝት ትበልልኝ። አዳዲስ ተከታዮቻችን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ሚኪ መድኃኒት ለሚካ ይሰጣታል። ምንድን ነው ብላም ትጠይቀዋለች። በስምምነታችን መሰረት ዛሬ ስራችን እንጀምራለን ይላታል። አልገባኝም ብላም ትጠይቀዋለች። አንቺ ደግሞ ምንድን ያልገባሽም ይላታል። ወይዘሮ ሂሩት ልናጠቃት የተስማማን መስሎ ይላታል። እና ሴትዮዋን አማረን ከቤት ልናስወጣት ነው እንጂ ልንገላት ነው እንዴ የተስማማን ትሏለች። ማን ነው ገላታለን ያለም ብሎ ይጠይቃታል። እና እንድንገላት መሰል የመርዝ በቃት ይጠይቀዋለች። ሩቃ የምግብ ምስሎች ነው እንዴ ብሎ ይጠይቃታል። እና ምንድን ነው የሚያደርገው ትለዋለች። ይሄ የሚገል መድኃኒት ሳይሆን ፈስ በፈስ የሚያደርግ መድኃኒት ነው ይላታል። እና ምን እንዳደርግ ነው እየሰጠኛለሁ ትለዋለች። ምግቧ ላይ እንድትጨምረው ነው ይላታል። ለምን ያደርገዋለሁ አንተ ለምን አታደርገውም ትለዋለች። ከእሱ ጋርም እየተፎካከረችው እንደሆነ ይጠይቃታል። እንደሱ እንዳልሆነና የሚገርም ርዕስ አለመሆን በምን አውቃለሁ ትለዋለች። ቆይ እየተጠራጠረሽ ነው እንዲህ ይላታል። በዚህ ሰዓት ማንን ማመን አልችልም ትለዋለች። ስለዚህ ሁላችን ፈርሷል ይላታል። እሱ እንዲያደርገውና የእሷ ሌላ ስራ ማዘዝ እንደሚችል ትነግረዋለች። ቆይ አንቺ እንዴት የሚስቱ እናት ይገላል ብለሽ ታስቢያለሽም ይላታል። ከዚህ በኋላ በቃ ሁላችንም ፈርሷል ብሎ ያስፈራራታል። እሷም እንደፈራችው ትነግረዋለች። እሱም እንደምን ጠፍታ ብሎ ለማሳመን ይሞክራል። ርብቃም ለቡርኬ ስል አድርገዋለሁ ትለዋለች። ሚኪም በቤቱ ላይ የአገር ጅብ እንደተሰበሰበና ሁሉንም ጠራርጎ እንደሚያስወጣቸው ሲዝት ይታያል። ህሊና ልዕልት ሆስፒታል ጠይቃት መጣች። ልዕልት ስታያት በጣም ነው ያዘነችው። ቡርኬ ያጽናናት ቢሞክርም አልሰማቸውም ነበር። በእሷ ምክንያት ልዕልት በጭቤ እንደተወጋች እንዲታ ክፍል ስታያት በዱላ እንዳዘግና መሞት እንደምትፈልግም ስትናገር ትታያለች። ብሩኬ እንደምን ብሎ ሊያረጋጋት ሞክሯል። ህሊና ብሩክን እንድትለዋለች። ሁለቶችም በጣም እድለኞች እንደሆነች ትናገራለች። ብሩኬም እንዴት ብሎ ይጠይቃታል። ሁለቶች ጥሩ ሰዎች እንደሆኑና ጥሩ ጥንዶች እንደሚወጣቸው ትናገራለች። ብሩኬ ግን ፍቅረኛሞች እንዳልሆነ ይነግራታል። እናም ጓደኛሞች ብቻ እንደሆኑ ይነግራታል። ልዕልት በጣም ጥሩ ልጅ እንደሆነችና ጓደኛም ከሌላት ፈጠን እንዲልም ትነግረዋለች። ብሩኬም ስለ ምክሯ አመስግኖ አሁን ላይ የሚያስጨንቀው የልዕልት መዳን ብቻ እንደሆነ ይነግራታል። ርብቃ በስምምነታቸው መሰረት መርሱን ቦቱ ላይ ጨምረዋለች። ቤቱንም ፈስ በፈስ ልታደርገው ውሳኔ ላይ ደርሳለች። አዲስ ሰው ደግሞ መጥቷል። የልዕልትን ፍቅረኛ ነው ብሏል። በጣም ቀጭቃጫ ነገር ነው። ብዙ ነገርም ሲናገር ይታያል። ብሩኬም ይደነግጣል። ፍቅረኛ አላት እንዴት ብሎ ይጠይቃል። በመሃል ግን ቾምቤ ይደውላል። ስለ ልዕልት መንቃትና አለመንቃቷን ይጠይቃል። ብሩኬም እንዳልነቃችም ይነግረዋል። ብሩኬም ግር ብሎት ቾምቤም የልዕልት ፍቅረኛ አላት እንዴ ብሎም ይጠይቀዋል። ቾምቤም ምንም ፍቅረኛ እንደሌላት ይነግረዋል። ግን ለምን ጠየቀኝ ይለዋል። አይ የሆነ ልጅ ፍቅረኛ ነው ብሎኝ መጥቶ ሆስፒታል አብሯት እንደሆነም ይነግረዋል።
ቾምቤ በጣም ነው በብሩኬ ጮኸበት። ፈልጎም እንዳልሆነ ያስታውቃል። በድንጋጤ መንፈስ ነው። ከዛም ምን ፍቅረኛ እንደሌላትና እንድትጋቡ የላኩት ሰው ሊሆን እንደሚችልም ያስረዳዋል። በመቀጠል ቾምቤም እሱም ራሱ ይደነግጣል። ቾምቤም ከጎኗ ሆኖ ሊጠብቃትም ያስረዳዋል። ጥጋቡ ማለት ልዕልትን በጩቤ ውጋት ሰውዬ ነው። ከዛም ቾምቤና ብሩክ ልጁን ወደ ውጭ እንዲወጣ ይስማሙና ብሩኬም ልጁን ያስወጣዋል። ርብቃም ወይዘሮ ሂሩትን ፈስ በፈስ ለማድረግ ስራዋን እንደጨረሰች ለሚኪ ትነግረዋለች። ወይዘሮ ሂሩት ፈሷን እየፈሳች ስትሸማቀቅ ለማየት በጣም ነበር የቸኮሉት። ከተወሰኑ ደቂቃዎች በኋላ ቤተሰቡ ሙሉ ተሰበሰበ። ቤቱም የቤተሰብ ጨዋታ ተጀመረበት። በመሃል ግን የርብቃ አባት ሆዳቸውን ያማቸው ጀመር። የተጠበቀው ትዕይንት በርብቃ አባት ላይ ተጀምሯል። ከደቂቃዎች በኋላ የርብቃ አባት የአጋር ፈስ ያዛርጠው ጀመር። ሚኪና ርብቃ ይፋጠጡ ጀመር። ወይዘሮ ሂሩት ግን ያፌዙበትና በጣም ይስቁበት ነበር። አቶ ዘነበ ተሸማቆ ወደ ጮኸ መሰል ይላቸዋል። ወይዘሮ ሂሩትም በአሽሙር አውቀናል ይሉታል። ጮማ በዛብኝ ቂጣውን አፈቀኝ እያለን ነው ይሉታል። ወይዘሮ ትርሲት እናቷን እንድታርፍ እየነገረቻት ነው። ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ብዝት ትበልልኝ። አዳዲስ ተከታዮቻችን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። አንድ ደስ የሚል ነገር አለ። ልዕልት ነቅታለች። በጣም ነው የምትገርመው። ነቅታ ስለ ህሊና ነው የታሰበ። ገና ከመንቃቷ ስለ ህሊና ነው የጠየቀችው። በመሃል ግን አፍቃሪዋን እነ ብሩክ ወደ ውጭ አስወጥቶት ነበርና መንቃቷን አውቋ እያሮጥም ወደ ውስጥ ገባ። የኔ ፍቅር ነቃሽልኝ እያለኝ ያሽሞነሞናት ጀመር። ኤፍሬም አሁን አቻለሁ ትለዋለች። ግን ለምን እንደመጣሁ ትጠይቀዋለች። ኤፍሬም ከዚህ ምን ትሰራለህ ትለዋለች። አንቺ እንዲህ ነሽ የት ጥዬሽ እሄዳለሁ ይላታል። ከጎኔ ስለሆን አመሰግናለሁ ትለዋለች። ግን አሁን ብሩኬ ስላለ መሄድ ትችላለች ትለዋለች። እሱም አይሆንም ብሎ ይከራከራል። በብሩኬም ታስወጥተዋለች። ከዛም ስለ ህሊና ብሩኬን ይጠይቋል። መጣ እንደነበርና አሁን መምጣት እንደምትችል ይነግራታል። በመጨረሻ ህሊና ትመጣለች። ግን መጨረሻ ላይ የተከሰተው ክስተት ደስ አይልም። ህሊና ክሱ እንዳቋረጠችው ትነግራታለች። ልዕልትን ይህ ሁሉ ለሞት ያደረሳት መስዋዕትነት ከፍለን መቶ የለብን ብላ ትከራከራታለች። መጨረሻ ላይ ግን አይሆንም እናቴን እፈልጋታለሁ ትላታለች። በመጨረሻ እሱ እንዳቋረጠችው ነግራት ትሄዳለች። ምንድነው ይሄ ሚኪ? በስምምነታችን መሰረት ዛሬ ስራችንን እንጀምራለን።